ወደኋላ ወደ ቦታችሁ ቶሎ ቁጭ በሉ። አሁንም ደግሞ ሌላ ነገር ለማየት ወደ ቦታችሁ ላይ ያዙ። ወደ ቦታ ገራ በከከተኒት ደቢአ ልጆች ቦታለሽ ሳይሰማም ልጆች ኮምፒውተርና ካሜራ አያት አይደለ? አብራችሁ ሰራችሁ ስፖርታቸው ቶሎ ብላችሁ ቦታችሁን ይዛችሁ ተቀመጣችሁ። ቦታችሁን ያላዛችሁ ቶሎ ብላችሁ ቦታችሁን ያዙ። ቶሎ ብላችሁ እዚህ ጋር ያላችሁ ወደ ኋላ ሄዱና ወንበራችሁ ላይ አሁን ቶም ዴሪና ፓንታ ስፖርት አሰርተውናል አይደለ?
ስለዚህ አእምሯችን ሰውነታችን ተነቃቅቷል አይደለ? ስለዚህ ቀጣዩን ደግሞ በስነ ስርዓት ነቃ ብለን እንከታተላለን አይደል ልጆች? እሺ አማ ኢጆሌሽን አንፊለጤ ረሚቲ ይሩሚቲ እሷን ቆሜ ቀጥታ ሰራን እሷን እሺ እሷን ቀብና ኢጆሌሽን ቀብና ምንድነው የምናደርገው? አሁን 5 ወንበር አለ፣ 4 ወንበር አለን፣ 5 ልጆች አሉ አይደለ? እኛ አረንጓዴ ስንልላቸው እነሱ በወንበር ይዞራሉ። ከዛ ሶስት ላይ እንዲሳራላችሁ አንድ ላይ ቀይ እንልላቸዋለን። እሺ እኛ ቀይ ስንልላቸው ቶሎ ደግሞ እነሱ ምን ይላሉ? ወንበሩ ላይ ይቀመጣሉ። ከዛ አንድ ወንበር ላይ ያልተቀመጠ ልጅ ምን ይሆናል? ይፎርሻል አይደለ? እናንተ በደንብ እያጨበጨባችሁ በድምጻችሁ በደንብ እያላችሁ ቀጣዩን ጨዋታ ስላለ ይሄንን እናንተ በደንብ አጫውታችሁ ቀጣይ ደግሞ እነሱ በደንብ ያጫውታችኋል። እሺ ልጆች እንዘጋጅ። ለመጀመር 1 2 3 አረንጓዴ በደንብ እያጨበጨባችሁ በደንብ አረንጓዴ በደንብ በሉላችሁ። ማናት ተቀመጠችው? ወደ ቦታዋ እሷን እንሸኛታለን። አሁን ደግሞ ልጆች ስንት ልጆች ናቸው ያሉት? ወንበራችን ስንት ነው? ስለዚህ ዛፉ አንድ ላይ ይሆናል ይፎርሻል ማለት ነው። የሚፎርሸው እኮ ነው ወንበሩ ላይ ያልተቀመጠ ነው። እናንተ ደግሞ በደንብ በሉላቸው። አረንጓዴ በደንብ በሉላቸው። ወንበሩ ላይ ተቀምጦ ወድቋል፣ ግን አሸናፊ ሆነ። እሺ ልጆች አሁን ስንት ልጆች ናቸው? ስንት ወንበር? 2 አይደለም? እሺ አሁንም አንድ ልጅ ይቀነሳል ማለት ነው። እናንተ ተዘጋጁ በደንብ ለመሮጥ፣ እናንተ በደንብ ለማለት ተዘጋጁ። 1 2 3 ትንሽ ማን ነው? ሄርሜላ። አሁን ልጆች የቀሩን 2 ናቸው፣ ሰዓዳና ሄርሜላ። ማን ያሸንፋል? ሰዓዳ። ሄርሜላ ሰዓዳ ታሸንፋለች። አጥብቁላለ ሰዓዳ። እሺ ሄርሜላ ታሸንፋለች። በደንብ አጥብቁላለ ሄርሜላ። 1 2 3
ሞራል ስትሰጡ በደንብ ዝም ብላችሁ ቦታችሁ ላይ ቁጭ ብላችሁ ስታዩ እኔ ስለማያችሁ ለቀጣይ ጨዋታ እመጣችኋለሁ። እሺ ስለዚህ አሁን እዚህ ጋር ወደኋላ ቦታችሁን ያዙ። አሁን ቦታችሁን አልያዛችሁ ቦታችሁን ያዙ። እሺ ልጆች ቅድም እኛ ነበረ አረብላችሁ የነበረው አይደለም። ደግሞ ምንድን ነው የምናደርገው? ዘፈን ይከፈትላቸዋል። ዘፈኑ ሲከፈት እነሱ ይሆናሉ። ግን ዘፈኑ ሲቆም ሆነው ይቀመጣሉ። እሺ ልጆች እና ጭብጨባ ማገዝ ብቻ ነው። ዮርዳኖስ ይቀሩናል። ማን ያሸንፋል? እስቲ ዮርዳኖስ ምትሉ አጨብጭቡላት። እስቲ ዮርዳኖስ ምትሉ ሌሊሴ ምትሉ አጨብጭቡላት። አሁን በደንብ ሞራል ስጣቸውና አሸናፊውን በእናንተ ሞራል እንለያለን። በደንብ What
እሺ ልጆች በአሁኑ ዙርም ቀድሙ ዙርም ሁለት አሸናፊዎች አግኝተናል አይደለ? ማንና ማን? ሰዓዳና ዮርዳኖስ አይደሉ? ሁለቱም ሰዓዳም በዛኛው ዙር አሸናፊ ነበረች፣ ዮርዳኖስም በአሁኑ ዙር አሸናፊ ነበረች። ሁለቱም ምንድናቸው? አሁን ደግሞ የምናደርገው አሸናፊና አሸናፊውን አንድ ላይ እናወዳድራለን። ማን ያሸንፋል? ሰዓዳ የምትሉ አጨብጭቡላት። ለሰዓዳ በደንብ ለዮርዳኖስም በደንብ አጨብጭቡላት። ሰዓዳም ደግሞ የአሸናፊዎች አሸናፊ ላይ ነው ያወደቀችው። ግን እስካሁን ተወዳድራ መታ እዚህ ድረስ ደርሳ ነበር። በደንብ አጨብጭቡላት ለሰዓዳ። ዮርዳኖስ ደግሞ በደንብ ሞቅ ያለ ጭብጨባ አስመታ። ቁጭ በሉ። ወይኔ ቤቴ ማን እንደዚህ ያደረገው? ደበላ አውቋችሁ ነው። ቶምና ጄሪ እኔ እዚህ እያለሁ ነበሩ እንዴ? ጠብቁ ብያችሁ አልነበረ? ጠብቁ ብያችሁ አልነበረ? ስለዚህ እናንተ ናችሁ ቤቴን አበላሻችሁ አይደለ? እንደዚህ ያደረጋችሁት እናንተ ናችሁ አይደለ? ልጆቹን ጠብቁ ብዬ ነው የወጣሁት። ታበላሽ አስተካኪ እንጂ እነሱ ናቸው። ልጆች ወደ ኋላ ጠጋ በሉ። ወደ ኋላ
ቤቴን ያበላሻችሁ አይደል? ይሄ ሁሉ ልጅ እነሱ ናቸው ብሏል። ቶሎ አስተካክሉ ቤት ፍጠን አስተካክሉ። ጄሪ አስተካክሉ። አሁንም እያበላሻችሁ ይሰማል አይደል? ወደ ኋላ ሆናችሁ ማትቀመጡ ሆነ ያዝና ነው አሮኝ ቁጭ በሉ እናንተ ሁላችሁም ቁጭ በሉ። ቁጭ Shubbisa seeraan kan beekanu as dhufanii ijoollee kanaaf shubbisa kana agarsiisuu qabna jedhanii waa dhufanu. እነሱ እዚህ ጋር ነው ከተወዛወዙ በኋላ እንችላለን ያላችሁ ልጆች እነሱ ሲገቡ ተሰጡና ትወዛወዛላችሁ። ዝግጁ ናችሁ? እሺ፣ በጭብጨባ ጥራችሁ ሆናል እየሰጣችሁ በደንብ ተከታተላቸው። በደንብ እየዝጋቱ ይወዛወዙልናል ልክ እንደነሱ።
ፋሚሊ እሺ አላህ ተብለሽ ነው ተባለና አይደለ ፎቶ ያነሳሽ አሸናፊው እንደምትለዩት ጦጣ ነው የምትመስለው ጦጣ ነው የምትመስለው በቃ ምርጥ ጦጣ አሸናፊ እነሱ ናቸው የድመት ድምጽ ደግሞ በእንግሊዝ Oye. Okay, अच्छी कैसा लगती आता हुआ तो विशेष तो ले ልጆች ijoollee sagaleen keessan hin dhaga'amu ijoollee qophiin Toomiif Jeeriin kan nu agarsiisan akkam ture gaarii ture miti amilee keessan seeraan laadhaa fi qophoonnis akka dhufanu እሺ ቅድም ደግሞ ውዝዋዜውን በደንብ እዩ ብያችሁ ነበር አይደለ በደንብ ያየ ቀድሞ እጁን ያወጣ 5 ልጅ ብቻ አንድ ልጆች አሁን ደግሞ እዚህ ጋር አይተናል በደንብ ብለዋል አይደለ ቅድሙ አይደለ ልጆች ስለዚህ እናንተ ደግሞ በደንብ ተወዛወዙን እናንተ ትለዩልናላችሁ እሺ በደንብ ተከታተሉ አንዳንድ ልጅ እየቀነስን እንሄዳለን
ዴሪ ምንድነው እዚህ ጋር እማዬ ሱቅ ልካኛለች 10 ብስኩትና የ10 ብር ስኳር ነው እንዴ እና ለምን አንጫወትም ዴሪ አይ እማዬ ሱቅ ቶሎ ገዝተሽ ነይ ብላኛለች እንዳልተውትም ብሩ ይጠፋብኛል አልተውትም አይ ነይ አንዴ ብቻ ትጫወቲና ከዛ አብረን ሄደን እንገዛለን አይሻልም አንዴ እንጫወት እስኪ ዛሬ እኮ አልተጫወትኩም እንደዛ አይሻልም አዎ አንዴ እንጫወትና ነይ እዚህ ጋር አስቀምጪ ብሩ እዚህ ጋር ተመጥተሽ የ10 ብር ብስኩትና የ10 ብር ስኳር ነው የምገዛበት ነይ እንደዚህ ኧረ ተው ቀስ በል እግሬን እያሳመምከኝ እኮ ነው እንዴ ምንድን ነው በቃሽ ነይ ድጋሚ እንደዚህ አንጫወት ነይ እንደዚህ እኔ በቃሽ እኔ እኮ ሳላውቅ እኮ ነው አይዞሽ ነይ አሁን ድጋሚ ነይ እንደዚህ ቴኒ ግሪሽን በቃ አሁን እጄ መግዛት አለብኝ በቃ እማዬ ላከችኝን ልግዛ አይቻልም በቃ አሁን ተጫወትን አሁን ልግዛ
ተረጋጊ። ምንድን ነው እዚህ ጋር እኮ ነው ያስቀመጥኩት። ቀስ ብለሽ ፈልጊ እዚህ ጋር እንዴት ነው የሚባለ? ወይኔ ማዬ ላከችኝ ብር። ወይኔ ይኸው ፈልጊ ቀስ በይና እዚህ ጋር ነው ያደረኩት። የት ሄደ? ቆይ እኛ ጮህን አይደል እንዴ? የት ሄዶ ነው? ልጆች እኮ የት ሄዶ ነው? ልጆች ወንዶ ይሰደው ወንዶ